ነብዩና አለይሂ ሰላቱ ወሰላም ፈርሱን የደፋባቸው ሱጁድ አድርገው ሄዶ ፈርሱን የደፋባቸው ግመሏ እንደታረደች የተገደለው እዚህ ቦታ ነው። በድር ከተማ ውስጥ ነው የምንገኘው። አሁን ያለንበት ቦታ የሙስሊሞች የመጀመሪያ ጦርነት የተደረገበት ቦታ ማለት ነው። የበድር ጦርነት የሙስሊሞች የመጀመሪያ ጦርነት ማለት ነው። ይሄ የምታዩት ቦታ ታያችኋል። ይሄ ቦታ ጦርነቱ የተካሄደበት ቦታ ነው። የበድር ጦርነት ብሎ ማለት የሙስሊሞች የመጀመሪያ ጦርነት ነው። በረመዳን 17 ጾመኛ ሆነው ነው ሙስሊሞች የተዋጉት። እነሱ ስንት ሆነው 313 ነው 1000 የሚሆኑ የሙሽሪክ ጦረኞችን የተዋጉት ማለት ነው። طيب የዛኔ ምን ሆነ የሚለውን እንዲህ ነብዩ አለይሂ ሰላቱ ወሰላም ከጅምሩ የወጡት ለምንድን ነበር? ለጦርነት አልነበረም። እነዛ ሱሐቦችን ይዘው የወጡት የነበረው ለምንድን ነው? ነብዩን ሂጅራ በሚያደርጉበት ጊዜ ከመካ ወደ መዲና የሙስሊሞችን የሰለሙትን ሰዎች በሙሉ ንብረታቸውን ወስደውባቸው ነበር ማለት ነው። እነዛን ንብረቶች ሰብስቦ አቡ ሱፊያን ወደ ሻም ለንግድ ሄዶ ሸጦ ያንን በሚመጣበት ጊዜ ገንዘቡን ጭኖ ነብዩ አለይሂ ሰላቱ ወሰላም ሰሙ ማለት ነው። ነብዩ ይሄንን በሚሰሙበት ጊዜ ያንን ገኒማ ለመውሰድ ያንን እሱ ሸጦት የመጣውን ለመውሰድ ነብዩ አለይሂ ሰላቱ ወሰላም መንገድ ጀመሩ። አቡ ሱፊያን ነበር መሪው የነበረው። ይሄንን በሚያቀበት ጊዜ መንገድ ቀይሶ ሄደ። ይሄንን የሰሙ ሙሽሪኮች መካ ላይ የነበሩ ሙሽሪኮች እና አቡ ጀህል እና ኡመያ ኢብኑ ኸለፍ እና ዑትባ እና ሸይባ እና ወሊድ ይሄ ሰዳዲዱ ቁረይሽ የሚባሉት የቁረይሽ መሪዎች የሚባሉት በሙሉ አይ እኛ ኃይላችንን ለሙሐመድ ማሳየት አለብን፣ እሱንም ሱሐቦችንም መግደል አለብን ብለው እዚህ መጡ ማለት ነው ሊዋጉ። ነብዩ አለይሂ ሰላቱ ወሰላም በዛ ጊዜ ሹራ አደረጉ። እኛ የመጣነው ለገኒማው ነው፣ ይሄ አቡ ሱፊያን ይዞት የመጣው ለመውሰድ ነው፣ እንዋጋቸው ወይንስ እንመለሳሉ? እነዛ የተበደሉ ሰዎች መካ ላይ የተበደሉ ሰዎች ሙሃጅሮች ማለት ነው። አይ ያ ረሱላህ እንዋጋቸው አሉ። አንሳሮች ደግሞ መዲና ላይ የነበሩት ምን አሉ? ነብዩና አለይሂ ሰላቱ ወሰላም እንዲመልሱላቸው የፈለጉት አንሳሮችን ነበርና እናንተ ምን ትላሏችሁ አሏቸው አንሳሮቹን። እናንተ ያ ረሱላህ ባህር ውስጥ እንኳን እንግባ ብትሉን ተከትለናችሁ እንገባለን፣ እንዋጋቸው አሉ ማለት ነው። በዛ ሰዓት ነብዩ አለይሂ ሰላቱ ወሰላም ከጀርባቸው የምታዩት አሁን መስጂድ አልዓሪሽ ይባላል። በነብዩ አለይሂ ሰላቱ ወሰላም ጊዜ ግን እንደ ኸይማ እንደዚህ እንደምታዩት ማለት ነው ጦሩን የሚመሩበት የነበረ ድንኳናቸው ተሰርቶበት የነበረበት ቦታ የነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ላይ ነበር ማለት ነው። ነብዩ በዛ ሰዓት ብዙ ነገርን አስበው ነበር። ተኝተው ለትንሽ ሰዓት ተኝተው በሚነቁበት ጊዜ አላሁ ሱብሓነሁ ወተዓላ ከሁለቱ አንዱን ቃል ገብቶልኛል፣ ወይ አቡ ሱፊያን የያዘውን ገኒማ ወይ ደግሞ ጦርነቱን እንደምናሸንፍ አላሁ ሱብሓነሁ ወተዓላ ቃል ገብቶልኛል አሉ። በዛ ሰዓት ዝናብ ዘነበ። ዝናብ በሚዘንብበት ጊዜ በሙሽሪኮች በኩል ያለው በጣም ጭቃማ ሆኖ እግራቸውን መያዝ ጀመረ። በሙስሊሞች በኩል ያለው ደግሞ ደንዳና ሆኖ መራመድ እንዲችሉበት ሆነ ማለት ነው። አላሁ ሱብሓነሁ ወተዓላ ሱረት አልአንፋል እንደውም ዑለሞች ሱረት በድር ነው የሚሉት፣ ስለ በድር ጦርነት የተገለጸበት ሱራ ነው ማለት ነው። አላህ እዛ ሱራ ላይ ብዙ ነገር ነግሮናል ማለት ነው። ስለዚህ ጦርነት አላሁ ሱብሓነሁ ወተዓላ ወማ ረመይተ ኢዝ ረመይተ ወላኪነ አላህ ረማ፣ አንተ ነብዩ አፈርን ይዘው ወርውረው ነበርና ያ ነብዩ ወረወሩት አፈር እያንዳንዱ የሙሽሪክ አይን ላይ ሄዶ ገብቶ ማየት እንዳይችሉ አድርጓቸው ነበር። አላህ በቁርአን መላለ ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ፣ አንተ ስለወረወርክ ሳይሆን አላህ አይናቸው ላይ እንዲደርስና አይናቸውን እንዲይዛቸው ስለፈለገ ነው የሆነው ይላል አላሁ ሱብሓነሁ ወተዓላ። በዛ ሰዓት ነብዩ አለይሂ ሰላቱ ወሰላም በአረቦች የጦርነት ስልት ኃይልን ለማሳየት ከሙሽሪኮችም 3 ሰው ከሙስሊሞችም 3 ሰው ይወጣ ነበር ማለት ነው። በዛ ሰዓት እነ ሸይባ ዑትባህና ወሊድ እንዋጋለን ብለው ከሙሽሪኮቹ በኩል ወጡ። ከነብዩ አለይሂ ሰላቱ ወሰላም በኩል ያሉት ደግሞ አንሳሮች የመዲና ሰዎች ወጡ ማለት ነው። እነሱ እናንተን አንፈልግም ሙሃጅሮችን ቤተሰቦቻችንን ነው የምንፈልገው አሉ። በዛ ሰዓት ሐምዛ እና አሊ እና ደግሞ ሐሪስ ሆነው ወጡ ማለት ነው። እነሱ በሚወጡበት ጊዜ ነብዩ አለይሂ ሰላቱ ወሰላም ጦርነቱ እንዲጀመር አደረጉ። ዑትባ ሸይባና ወሊድን አሊ ሐምዛና ገደሏቸው ማለት ነው። ሙስሊሞች አላሁ አክበር አሉ። ነብዩ አለይሂ ሰላቱ ወሰላም እዚህ ውስጥ ነበሩ። ውጊያው ይጀመር ብለው አዘዙ። ለመሽተደል ወጢስ ይላሉ። በጣም ጦርነቱ በተፋፋመበት ጊዜ ነብዩ አለይሂ ሰላቱ ወሰላም ዱዓ አደረጉ። ጌታዬ ሆይ እርዳን። በጣም ብዙ ነበሩ ሙሽሪኮች። ጌታዬ ሆይ እርዳን በሚሉ ጊዜ አላህ በቁርአን ስለዚህ ሲጠቅስ ምን ይላል? ኢዝ
ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢካ ጌታችሁን እኮ እርዳኝ ብላችሁ በጠየቃችሁበት ጊዜ ተቀበላችሁና አኒ ሙሚድኩም ቢአልፊን ሚነል መላኢካ በሺዎች የሚቆጠሩ መላእክቶችን እንዲረዷችሁ ላኩላችሁ ይላል አላሁ ሱብሓነሁ ወተዓላ። ስለዚህ ጦርነት በሚናገርበት ጊዜ ነው። ከዛን ሄደን እናየዋለን ጀበሉል መላኢካን ጅብሪል ሐይዙም ከሚባል ፈረሱን በመጋለብ መላእክቶችን ይዞ ወረደ ማለት ነው። መላእክቶችን ይዞ በሚወርድበት ጊዜ እዚህ ነበር የመጡት የነበረው። ሙሽሪኮች በሚናገሩበት ጊዜ እኛ ማንን እንደምንዋጋ አናቅም ነበር ይላሉ። የኛ ሰው አንገቱ ሲበር እጁ ሲበር ነበር የምናየው የነበረው ይላሉ። አላሁ ሱብሓነሁ ወተዓላ መላእክቶችን በላከበት ጊዜ አዟቸው ነበር የላካቸው ከአንገታቸው በላይ ማለት ነው። ከአናቅ ብሎ ማለት አንገት ከአንገት በላይ በጥሳችሁ ጣሏቸው ተብለው ታዘው ነው መላእክቶች የመጡት የነበረው ማለት ነው። እነዛን ሙሽሪኮች መፋሲላቸው ላይ እጃቸው፣ እግራቸው፣ አንገታቸው ነበር የሚበጥሷቸው። ሲናገሩ ምን ይላሉ? ከሙስሊሞች የሚገድሉን ደም ይወጣው ነበር ይላሉ። ካፊሮች ራሳቸው የሚናገሩት ነው። ሙስሊሞች በሚገድሉን ጊዜ ደም ይወጣው ነበር፣ ግን እነዚህ የማናያቸው አካላቶች ሲመቱን የተቃጠለ ነገር ነበር፣ ሰይፋቸው እሳት የነደደ ነበር የመላእክቶች ማለት ነው። አላሁ ሱብሓነሁ ወተዓላ ከዛን ምን አለ? እናንተ ትንሾቹ ናችሁ ብዙዎችን እንድታሸንፉ አላሁ ሱብሓነሁ ወተዓላ አደረጋችሁ ነው። ሙስሊሞችን አላሁ ሱብሓነሁ ወተዓላ ገፍዋ ትንሽ ማንቀላፋት ሆነው እነዛ 1000 የሚሆኑ ሙሽሪኮችን አንሰው እንዲያዩዋቸው አደረጋቸው ማለት ነው። ወለቀድ ነሰረኩሙላሁ ቢበድሪን ወአንቱም አዚላ በጣም ጥቂቶቹ ናችሁ ብዙዎችን እንድታሸንፉ አላሁ ሱብሓነሁ ወተዓላ አደረጋችሁ ይላል ማለት ነው። ነብዩ አለይሂ ሰላቱ ወሰላም በጣም ደስተኛ ሆኑ። በጦርነቱ ሰዓት አቡ ጀህል ነብዩን አለይሂ ሰላቱ ወሰላም ፈርስ እንዲደፋባቸው ያደረገ ሲሰድባቸው የነበረ ከሀገራቸው እንዲወጡ ያደረጋቸው ያ ሙሽሪክ የተገደለው እዚህ ቦታ ነው። ኡመያ ቢላልን አሪሳላ ፊልምን ያያችሁ ሰዎች አይታችኋል። ሁበል በል እያለ እንደዛ ድንጋይ ጭኖበት ሲያሰቃየው የነበረው የተገደለው እዚህ ቦታ ነው። ነብዩን አለይሂ ሰላቱ ወሰላም ፈርሱን የደፋባቸው ሱጁድ አድርገው ሄዶ ፈርሱን የደፋባቸው ግመሏ እንደታረደች የተገደለው እዚህ ቦታ ነው። እዛ ቦታ ላይ ቤት መስሎ የምታዩት ቦታ ላይ አንድ ላይ ተሰብስበው የተቀበሩበት ቦታ ነው። አቡ ጀህል፣ ኡመያ፣ እነዚህ እነ ዑትባ፣ እነ ሸይባ የሂንድ አጎቷ ወንድሟ አባቷ ማለት ነው። የሷ ቤተሰቦች በሙሉ የተቀበሩት ሰናዲዱ ቁረይሽ የሚባሉት የቁረይሽ ትላልቅ መሪዎች የሚባሉት ሁሉ የተቀበሩበት ቦታ ይህ ቦታ ነው ማለት ነው። ከሙሽሪኮች 70 ተገደለባቸው፣ 70 ተማረከባቸው ማለት ነው እና 14 ሰው ብቻ ከሙስሊሞች ሞተ። አቡ ጀህል ነብዩን አለይሂ ሰላቱ ወሰላም እንደዛ ሲያሰቃይ የነበረው ሰው በሁለት ህፃናቶች ነበር የተገደለው። ሁለት ህፃናቶች ሙዓዝና ሙዓዊዝ የሚባሉ ህፃናቶች አቡ ጀህል የት ነው ያለው ብለው ጠየቁ። አቡ ጀህል ምን ሊያረጉላችሁ ሲባሉ ነብዩን ሲሳደብ ሰምተነዋል፣ ነብዩን ሲሳደብ የነበረ ሰው ነው፣ ማን እንደሆነ አሳዩን ብለው ነገሯቸው። በእነሱ ምክንያት ነው ይህ ሰው የተገደለው እና የሞተው ማለት ነው። በዛ ሰዓት እነሱ ወግተው ትተውት ነበር። እንግዲህ የሙሽሪኮችን በጣም ኩፍራቸው ላይ ያላቸው ጽናት ነብዩ አለይሂ ሰላቱ ወሰላም እነዚህ ህፃናቶች ሄደው አቡ ጀህልን እኮ ገደል ነው ያ ረሱላህ አሏቸው። ነብዩ አለይሂ ሰላቱ ወሰላም ለማረጋገጥ ሰሃቢይ ሲልኩ ገና አልሞተም ነበር እየተንፈራፈረ አንገቱን ተረግጦ ሰሃቢዩ አሁን እስኪ ሊመኒል ገለበቱ اليوم አለው ዛሬ እስኪ ያሸነፈው ማን ነው ሲለው አንተ የበግ ጠባቂ ልጅ እኛ ነው የምናሸንፋለው ሊሞት ሞት አፋፍ ላይ ሆኖ ማለት አንገቱን በጥሶ ገደለው። ነብዩን አለይሂ ሰላቱ ወሰላምን በመሳደቡ ነብዩን አለይሂ ሰላቱ ወሰላምን ፈርስ እንዲደፋባቸው በማድረጉ አላሁ ሱብሓነሁ ወተዓላ በህፃናት እንዲሞት አደረገው ማለት ነው። ሱብሃንአላህ ይህ ታላቅ ቦታ ነው። ነብዩ አለይሂ ሰላቱ ወሰላም የነበሩበት ቦታ ይህ ነው። መላእክቶች የረገጡት ቦታ ይህ ነው። ትላልቅ ሙሽሪኮች የተገደሉት እዚህ ነው። ማዕረካው ካለቀ በኋላ ጦርነቱ ከተቀበሩ በኋላ ነብዩ አለይሂ ሰላቱ ወሰላም መጣው ያ አባ ጀህል፣ ያ ኡመያ፣ ያ ሸይባ፣ ያ ዑትባ፣ ያ ወሊድ ዛሬ እስኪ ማን ያሸንፈ ይመስላችኋል? እናንተ የምትገዙት ሁበልና ዑዛ የምትሉት ነው ወይንስ አላሁ ሱብሓነሁ ወተዓላ ነው አሏቸው። እና ዑመር ግራ ገባቸው። የሞቱ ሰዎች እንዴት ይሰሟቸዋል ሲሏቸው እናንተ ከምትሰሙኝ በላይ እነሱ ይሰሙኛል አሉ። የሞቱት ማለት ነው። ሱብሃንአላህ